አሁንን የመኖር ኃይል ባለፉት ቪዲዮዎችም ተናግሬያለሁ። አሁን የማቀርበውን ትምህርት ወይም ሐሳብ እኔ በጣም የምወደው በሕይወቴ ላይ ትልቅ ተጽዕኖ ትልቅ ለውጥ እንዳመጣ የረዳኝን አንድ ሰውዬ በመጽሐፉ የጻፈውን እኔ ደግሞ አንብቤ ተጠቅሜ ሌሎችም እንዲጠቀሙ በሚል ሐሳብ ይህንን ቪዲዮ ሰርቻለሁ። ሰውየው ማን ነው ብላችሁ ለምትጠይቁ ተመልካቾች ዘ ፓወር ኦፍ ናው የሚለውን መጽሐፍ ጸሐፊ በየሀገራቱ እየዞረ ስለ መንፈሳዊነት የሚያስተምረው ታዋቂው ኤካርት ቶሌ ነው። እናም ባለፉት ቪዲዮዎች ተናግሬያለሁ። እሱና የእሱ መጽሐፎች ስለ መንፈሳዊነት ያለኝን አመለካከትና መንፈሳዊ ሕይወቴ በትልቁ ከፍ ያደረገው አስተማሪ ነው። ዛሬ ደግሞ ከእሱ መጽሐፍ ካነበብኩት እኔን በጣም እይታዬን እንዲቀይር ያደረገውን ሐሳብ አሁን ለእናንተ ሼር አደርግላችኋለሁ። በጣም እንደምትጠቀሙበት 100% እርግጠኛ ነኝ። በዚህ ቪዲዮ አሁን የምንማራቸውን ሐሳቦች አሳውቄ ወደ ትምህርቱ ልግባ። አንደኛ አሁን ማለት ምን ማለት እንደሆነ፣ ሁለተኛ አእምሯችን በአብዛኛው የሚዞረው ምን ላይ እንደሆነ፣ ሶስተኛ ስለ አሁን ማሰብ እንደማንችል፣ አራተኛ አሁን ላይ ለመኖር ምን እንደሚያስፈልግ፣ አምስተኛ ሜዲቴሽን ማለት ምን ማለት እንደሆነ፣ እንደዛ ያለ ብዙ ነገሮችን በትንሽ ደቂቃዎች ውስጥ ለመንካት ለመዳሰስ ይጥራል። እናም እነዚህን ሁሉ ለመማር ወይም ለማወቅ እስከ መጨረሻው አብራችሁን መቆየታችሁ በፍጹም እንዳትረሱ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ በየሳምንቱ በእነዚህ ቀናቶች ውስጥ በሚለቃቸው አስተማሪ፣ ተስፋ ሰጪ፣ አነቃቂ ትምህርቶች ተጠቃሚ ይሁን። ነባሮች ላይክ ማድረጋችሁን በፍጹም እንዳትረሱ። አሁን ቀጥታ ወደ ቪዲዮ እንሄድ። በመጀመሪያ አሁን የጊዜ አካል አይደለም። ጊዜ እንዲኖር ያለፈው ወይም የወደፊቱ መኖር አለበት። አሁን የጊዜ አካል ሳይሆን ዘላለማዊ ወይም ኢተርናል ነው። ልብ ብላችሁ ካሰባችሁት ጊዜ ያለው አእምሯችን ውስጥ ነው። ምክንያቱም የምናስባቸው ሐሳቦች በጊዜ ውስጥ ማለትም በባለፈውና በወደፊቱ ጊዜ ላይ የተመሰረቱ ናቸው። እስኪ የምታስቧቸው ሐሳቦች ላይ ለተወሰነ ደቂቃ ለማተኮር ሞክሩ። ከዛ አእምሯችሁ በባለፈው ወይም ፓስትና በወደፊቱ ፊውቸር ላይ ተጠምዶ ታገኙታላችሁ። ስለ አሁን ፕሬዘንት ማሰብ አትችሉም። አሁን ላይ ማሰብ ሳይሆን መኖር፣ አእምሮ አልባ መሆን ነው የምትችሉት። እስኪ ስለ አሁን ለማሰብ ሞክሩ። ምን ሐሳብ ወደ አእምሯችሁ መጣ? በእርግጠኝነት ምንም ማሰብ አልቻላችሁ። ስለዚህ ሐሳብ የሚያርፍበት ጊዜ ይፈልጋል ማለት ነው። ይህ ማለት ግን ምንም የማያስብ ስራ ፈት ትሆናላችሁ ማለት አይደለም። አሁን ላይ መኖር ሲጀምሩ ከአእምሯችሁ በላይ መሆን ትጀምራላችሁ። ስለዚህ አእምሯችሁ ምን ማሰብ እንዳለበት የምትወስኑት እናንተ መሆን ትጀምራላችሁ ማለት ነው። ነገር ግን አእምሮ ካለ እናንተ ፍቃድ በራሱ ማሰብ ያቆማል። አእምሯችሁ እናንተ ሳትፈልጉ በሐሳብ የሚጠመድ ከሆነ ግን አሁን ላይ የኖራችሁ አይደለም ማለት ነው። አሁን ላይ ለመኖር ተደጋጋሚ የተመስጦ ወይም ሜዲቴሽን ልምምድ ያስፈልጋችኋል። ምክንያቱም ከአእምሯችሁ ካልተላቀቃችሁ አሁንም መኖር አትችሉም። ተመስጦ ወይም ሜዲቴሽን ማለት ደግሞ ምንም ሳይሆን ራሳችንን ከአእምሮ ቁጥጥር የምናላቅቅበት መንገድ ማለት ነው። ከአእምሯችሁ ስትላቀቁ ሕይወትን ከዳር ቆማችሁ እንደ ተመልካች መታዘብ ትችላላችሁ። ሕይወትን በሙላት መኖር ከፈለጋችሁ ከኢጎ ወይም ከአእምሮ ቁጥጥር መላቀቅ ይኖርባችኋል። ኢጎ ከሌሎች የተሻላችሁ እንደሆናችሁ እንዲሰማችሁ እና ሌሎችን እንድትጨቁኑ ይነግራችኋል። ዓለማችን ላይ የምናየው ጦርነት፣ ክፋት፣ ጥላቻ፣ ዘረኝነት፣ ጽንፍ የወጣ ሃይማኖትን ተገን ያደረገ የሰዎች ጭፍጨፋ በሙሉ የኢጎ ውጤቶች ናቸው። ሁላችንም ውስጥ አይነቱ ይለያይ እንጂ የሆነ አይነት ኢጎ አለ። ኢጎ አሁንን እንዳንኖር የሚገዳደርን ቀንደኛ ጠላታችን ነው። ሁላችንም ኢጎን አሽቀንጥረን መጣል ይኖርብናል። አለበለዚያ ሰዎች በሰላም የሚኖሩባት የተዋበች ምድር ማግኘት በጣም አስቸጋሪ ነው። ነገር ግን ከኢጎ መላቀቅ እንደምናስበው ቀላል አይደለም። ከሕፃንነታችን ጀምሮ የሆነ የኢጎ ማንነት ስንገነባ ኖረናል። ኢጎችን ትክክለኛ ማንነታችን እስከሚመስለን ድረስ ከስብዕናችን ጋር ተጣብቋል። አንዳንዶቻችን የብሔር ማንነትን፣ ሃይማኖትን፣ ግለሰባዊ አስተሳሰብን፣ የበላይነት ስሜትን፣ የቆዳ ቀለምን እና የመሳሰሉትን እንደ ተፈጥሯዊ ማንነት በመቁጠር ከሌሎች ጋር እስከ መጋጨትና መተላለቅ የሚያደርሱን የኢጎ ገጽታዎች አሉ። እነዚህ ኢጎች ከፍ ሲሉ በአገራት ደረጃ አሁን የምናየውን ጎራ ለይቶ መጠፋፋት ያስከትላል። አእምሯችን ሕይወትን ውስብስብ አድርጎብናል። ሕይወት ግን በጣም ቀላል ናት። አእምሯችን ማፍቀር አይችልም። አእምሯችን የሚችለው ማስላት ነው። ሕይወት አሁን ናት። ከአሁን ውጪ ማድረግ የምትችሉት ነገር አለ? መኖርስ? ያለፈውና የወደፊቱ ጊዜ ቅዠት ብቻ ናቸው። ያለፈ የምንለው ጊዜ ስንኖርበት አሁን ነበር። የወደፊቱም አሁን ሆኖ ነው የሚመጣው። አሁን ላይ ለመኖር ስትችሉ ከሁለንተና ጋር ትዋሃዳላችሁ። ብዙ ሰዎች በተለያዩ አጋጣሚዎች ለምሳሌ
ተራራ መውጣት፣ ከፍተኛ ህመም፣ ከባድ የህይወት ፈተና ሲያጋጥማቸው አሁን ላይ የመገኘትን አጋጣሚ አግኝተዋል። ነገር ግን አሁን ላይ ለመገኘት የግድ እንደነዚህ አይነት አጋጣሚዎች መጠበቅ የለባችሁ። በማንኛውም ሁኔታ ውስጥ አሁን ላይ መገኘት ይችላላችሁ። እስከዚህ ድረስ ስላዳመጣችሁን ከልብ አድርጌ አመሰግናለሁ። እንዳልኩት ጠቃሚ ሆኖ እንዳገኛችሁት አልጠራጠርም። በቪዲዮ ላይ ወይም በትምህርቱ ላይ ያላችሁን አስተያየት ኮሜንት ላይ ግለጹልኝ። ይጠቀማል ብላችሁ ለምታስቡ ሰዎች በሙሉ ሼር አድርጉላቸው። በሌላ አስተማሪ ቪዲዮ እስክንገናኝ ቸር ሰንብቱ።